ሁላችንም ልብ ውስጥ አንድ እውነት አለ። እሱም ስኬት። ያንን የምንናፍቀውን ስኬታችንን ደግሞ ፕሮግረስ ላይ እንዳናውለው እነዚህ ባድ ሀቢቶች ኮንትሮል ያደርጉናል። ጄምስ ክሊር እንደዚህ ይላል፣ አቶሚክ ሀቢት ነው የጻፈው ማለት ነው። ትናንሽ ሀቢቶች ትልቁን ውጤት ያመጣሉ ይላል። ሰላም ጋይስ፣ እንዴት ናችሁ? ዛሬ በሌላ አሪፍ ኮንተንት መጥቼላችኋለሁ። ዛሬ እንድናወራበት የፈለኩት ላይክ ኮንሽስ የሆነ ወይም ደግሞ ሳናስበው ላይክ ዲሳይድ የምናደርጋቸው ውሳኔዎች ወይም በየቀኑ ላይክ ኮንሲደር ሳናደርጋቸው የምንወስናቸው ውሳኔዎች ምን ያህል ላይፋችን ላይ ኢምፓክት እያመጡ እንደሆነና ዛሬ የምናወራው ስለዚህ ቶፒክ ነው። እንዴት ባድ ሀቢትን ብሬክ አድርገን ጉድ ሀቢቶችን ደግሞ ወደ ላይፋችን አድ ማድረግ እንደሚቻል በዚህ ኮንተንት ከኤክስፔሪንስ ተነስቼ እና ከሪሰርቾች ተነስቼ ኤክሰስ አደርጋለሁ። እንደዚህ አይነት ኮንተንት የምትፈልጉ ከሆነ ላይክ ትምህርታዊ የሆኑና ከላይፍ ጋር የተገናኙ ነገሮችን የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ ሞር እኔን አፕሮች ልታደርጉ ትችላላችሁ። ወደ ቶፒካችን እንግባ። አንዳንዴ ይገርመኛል ላይክ ኤክስትሪምሊ ከባድ ሀቢቶቻችን ጋር በጣም ኤክሴሲቭሊ ተጣብቀን ላይክ የትኛው ባድ ሀቢት እንደሆነ ራሱ ብዙ ሰዎች ግራ ሊገባችሁ ይችላል። ቶሎ ነገሮች ላይ አክሽን እንዳንወስድ ወይም ደግሞ የተሻለ ሰው እንዳንሆን በጣም ሰፊ ሚና ይጫወታሉ ማለት ነው። በዚህ ኮንተንት ላይ ኮመን አድርጌ ያስቀመጥኳቸው 4 ቶፒኮች አሉ። በጣም ላይፋችን ላይ ኢፌክት እያመጡ ያሉ ወይም ደግሞ የምንፈልገውን ነገር ላይ ኤክሴሲቭሊ ፑሽ እንዳናደርግ ወይም ደግሞ ድሪማችን እዚህ ጋር ሆኖ እኛ ግን ያለነው ሌላ ቦታ ነው። ኦልራይት ያንን እንዴት ጉድለታችንን እንዴት ፊክስድ ማድረግ ይቻላል የሚለውን የመጀመሪያ ወደ ኋላ የሚያስቀረን እና የምንፈልገውን ነገር ፑሽ እንዳናደርግ የሚያደርገን ነገር ፕሮካስቲኔሽን ነው። ፕሮካስቲኔሽን ማለት ነገ ዛሬ የማለት ችግር ማለት ነው። ከፕሮካስቲኔሽን ጋር በተገናኘ አንድ በካርቶኒ ዩኒቨርሲቲ የተጠና ጥናት በዶክተር ዲሚቺሊ የተጠና ጥናት ፕሮካስቲኔሽን ማለት የታይም ማኔጅመንት ሳይሆን ወይም ከታይም ማኔጅመንት ጋር ሳይሆን የሚገናኘው ሰዎች በየጊዜው ለራሳቸው የሚሰጡት ምላሽ ወይም ደግሞ ኢሞሽናቸውን መቆጣጠር ስለማይችሉ ነው እንጂ ከታይም ማኔጅመንት ጋር አይገናኝም ይላል። ያ ማለት የኢሞሽን ሬጉሌሽን ችግር ነው እንጂ የታይም ማኔጅመንት ችግር አይደለም ይላል ማለት ነው። ለምሳሌ አንድ ሰውዬ ጥሩ ሩቲን ቢልድ ለማድረግ ፈለገ ወይም ደግሞ ጥሩ ሀቢቶችን መጀመር ፈለገ። እነዛ ሀቢቶች ለምሳሌ በጠዋት ተነስቶ መሮጥ አቴን እናደረገ ወይም አቀደ እንበል። ግን ልክ ታይሙ ሲደርስ ያንን ያቀደውን ነገር ባያደርግና ራሱን በቃ ነገ ነው የሚጀምረው የሚል ከሆነ ዛት ሚንስ ዛትስ ፕሮካስቲኔሽን ይባላል ማለት ነው። በየጊዜው ለራሳችን የምንሰጣቸው ነገሮች ማድረግ እየቻልን ራሳችንን ማድረግ እንደማንፈልግ ስንሰጥ ዛት ፕሮካስቲኔሽን ይባላል ማለት ነው። እንዴት ነው እኛ ላይ ፕሮካስቲኔሽን የሚባል ነገር እንዳለ የምናውቀው? የመጀመሪያው ነጥቤ የምናውቅበት ሁልጊዜ ሾርት ተርሞችን የምንጠብቅ ከሆነ ለነገሮች ሾርት ተርም የምንጠብቅ ከሆነ ያ ማለት ለምሳሌ አንድ ሰውዬ ጂም እየሰራ ነው እንበል። ራይት ጂም እየሰራ ነው። በአጭር ቀን ውስጥ ሰውነቱ ፊዚኩ ተቀይሮ ስቴቲክ የሆነ መስልን መገንባት ፈልግ ለዛ ደግሞ እንዲያፈጥንለት የተለያዩ ሰፕሊመንቶችን እና ስቴሮይዶችን መጠቀም ቢጀምር በዚህ ሪዝንም ፕሮካስቲኔሽን የሚባል ነገር ሊመጣ ይችላል ማለት ነው። ጀስት ይህን እንደ ኤግዛምፕል ነው የተጠቀምኩበት። በኔጌቲቭ ሳይድ አቲቲዩድ ጀስት ለእናንተ ሞ ኤክስፕሌን አድርጌ ለማቅረብ ነው ጀስት ቴክ ያደረኩት። ፕሮካስቲኔሽን በዚህ መልኩ ልንገልጸው እንችላለን ማለት ነው። ፕሮካስቲኔሽን እንዳለ በዚህ መልኩ ካወቅን እንዴት ከዚህ ኢሞሽን ልንወጣ እንችላለን? እንዴት ለምንፈልገው ነገር ኩዊክሊ ሪስፖንድ ልናደርግ እንችላለን፣ ምላሽ ልንሰጥ እንችላለን ሚለውን ስናነሳ ማድረግ ያለባችሁ ነገር የሆነ ነገር ስታስብ ነገ ዛሬ አትበሉ። ኦራይት ጀስት መጣላችሁ አይደል ወዲያውኑ አፕላይ አድርጉት። ኦራይት ይሄ በጣም ኢፌክቲቭ የሆነ ነገር ነው። ኦራይት ጀስት ራሳችሁን አሳምኑትና ያ ማለት የሆነ ነገርም አቴንድ አድርጋችሁ ወይም አቅዳችሁ ሰበብ ማብዛት የለባችሁ።
ኦራይት በዛ ነገር ሰው ማብዛት የለባችሁ። ያ ነገር መሰራት አለበት። አሁን መሰራት አለበት። የተለያዩ ሲቹዌሽኖች ራሱ ቢገጥማችሁ ትራይ ማድረግ አለባችሁ። ኦራይት ሶ በተቻላችሁ መጠን በዛ መልኩ አቴንድ ታደርጉ ትችላላችሁ ማለት ነው። ራይት በሁለተኝነት ደግሞ በጣም እየጎዳን ያለው ነገር የስልክ ስክሮል። ያ ማለት አንድ ሪሰርች አይቼ ነበር ከ6.8 ቢሊዮን እስከ 7 ቢሊዮን የሚሆን የህብረተሰብ ክፍል አለ። ከዛ የህብረተሰብ ክፍል 85% ስማርት ስልክ አለው። ያ ማለት 60% የሚሆነው የህብረተሰብ ክፍል በስልክ ስክሮሊንግ አዲክሽን ተይዟል ማለት ነው። ሶ ይህንን ተርሞሎጂ ደግሞ ወደ ሀገራችን ስናመጣ 94 የሚሆን የስማርትፎን ኤክሴሲቭሊ የሚጠቀሙ ዩዘሮች አሉ። ሶ ከነዚህ ከ94% አክቲቭ የሆነ ስማርትፎን ዩዘሮች ኦልሞስት 64%ቱ ጀስት ስልኩን ዝም ብሎ ለስክሮል እና ለተለያዩ ነገሮች የሚጠቀሙ ማለት ነው። ያ ማለት አብዛኞቻችን በስልክ ስክሮሊንግ አዲክሽን ተይዘናል ማለት ነው። ችግሩን እንደዚህ አድርጌ ጠቀስኩባችሁ። ሶ እንዴት ነው ከዚህ አዳክሽን ከስልክ አዳክሽን ኤክሴሲቭሊ ልንወጣ የምንችለው? ሶ በመጀመሪያ ማድረግ ያለባችሁ እኔም የተጠቀምኩበት ማለት ነው ከስልክ አዲክሽን ስክሮል የተጠቀምኩት ስትራቴጂ ከዚህ አዲክሽን ለመውጣት ማለት ነው። የመጀመሪያው በተቻላችሁ መጠን ስልካችሁን በፐርፐዝ ተጠቀሙ። ያ ማለት ስልኬን ሳነሳው ለምን ፐርፐዝ ነው ማነሳው? ራይት ለምን ልደውል ነው? ኦር የሆነ ላይክ ምሰራው ቢዝነስ አለ ኦር ምንድን ነው? ያንን ነገር ማወቅ አለባችሁ። ሶ ያንን ነገር በዚህ መልኩ አጀስት ታደርጉ ይችላል። በጣም ደግሞ በፐርፐዝ ራሱ አንስታችሁ እኮ አንዳንዴ የሆነ ኖቲፊኬሽን አይታችሁ ያንን ክሊክ አድርጋችሁ እዛው ልትቀሩ ትችላላችሁ። ራይት ሶ ያንን እንዴት ነው ፊክስ ልምታል? በጣም ኤክሴሲቭ የሆነ ዴሽን ካላችሁ ወይም ደግሞ ስልካችሁ ጊዜ በቃ ከሱ ውጭ መኖር እንደማትችሉ የምታስቡ ሆነ ዶት አድርጎ ስልካችሁን የሆነ ቦታ አስቀምጦታላችሁ ማለት ነው። ጄምስ ክሊር እንዳለው ወይም የሆነ ሮማችሁ ውስጥ ታስቀምጡትና ወክ እያደረጋችሁ ጥሩ አየር ያለበት ቦታ ወክ እያደረጋችሁ ምናምን በዚህ መንገድ ይህንን አዲክሽናችሁን ሪዲዩስ ልታደርጉ ትችላላችሁ። እኔም ያደረኩት ነገር እነዚህ ነገሮች ናቸው ማለት ነው። ሶስተኛው ወይ ደግሞ አላርም ሲታረጉና ወይም አላርም ትሞሉና ሶ በዚህ ጊዜ ውስጥ ይህንን ስልኬን ተጠቅሜ ሶ ታክስም ከሆነ የሆነ ስራም ከሆነ በዚህ ሰዓት ውስጥ ሰርቼ ደን ምንም ታይምን እሱ ላይ ሳላጠፋ ከዛ ስልክ ኢፌክቲቭሊ ሊወጣ ይችላሉ ብላችሁ ታይም ታስቀምጣላችሁ። ለምሳሌ አንድ ሰው ላይክ 30 ደቂቃ ያስቀምጥ ወይም 30 ደቂቃ አላርሙን ቢሞላ ሶ በዛ 30 ደቂቃ ውስጥ ስራውን ከጨረሰ በኋላ ሶ ይወጣል ማለት ነው። ሶ በዚህ መልኩ ስራችሁ ላይ በጣም ኢፌክት እያመጣ ከሆነ ኦራይት ጀስት ሳታውቁት ኮንሺየስሊ ስልካችሁን ስክሮል እያደረጋችሁ ራሳችሁን የምታገኙ ከሆነ እነዚህ ሶስቱ ወይዎች ረጋ ብላችሁ ለመጠቀም ሞክሩ ማለት ነው። ሶ ሶስተኛው ደግሞ በጊዜ መተኛትና በጊዜ የመንቃት ችግር። ሶ ሳይንስ ምንድነው የሚለው? በሰዓቱ መተኛት አለባችሁ። ባዲያችን 8 ሰዓት ማግኘት አለበት። ኦራይት በ24 ሰዓት ውስጥ 8 ሰዓት ማግኘት አለበት። ያ ማለት 3 ሰዓት ብትተኙ 12 ሰዓት ብትነሱ በጣም ኢፌክቲቭ እና አሪፍ የሆነ ተርም ነው ማለት ነው፣ ወይም ጊዜ አጠቃቀም ነው ማለት ነው። ያንን ነገር ባናደርግ ላይፋችን ላይ ምን ይከሰታል? ወይም እኛ ላይ ምን ይከሰታል? የመጀመሪያ የሚከሰተው ፎከስ አለማድረግ መቻል። ሶ ኢን አዲሽን እንዴት ነው ይሄንን ነገር ኮንትሮል ማድረግ የሚቻለው? ሶ እንዴት ነው ኮንትሮል የምታደርጉት? በተቻላችሁ መጠን 8 ሰዓት ለማረፍ እና ለሰውነታችሁ በቂ የሆነ እንቅልፍን እንዲያገኝ ማድረግ መቻል ነው ማለት ነው። ሁለተኛው ደግሞ የምናጣው ዲሲፕሊን ማጣት፣ ነገሮች ላይ ዲሲፕሊን እንዳንሆን በጣም ሰፊ ሮልን ይጫወታል ማለት ነው። እንቅልፍን አለመተኛት ወይም በቂ እንቅልፍን ለሰውነታችን አለመስጠት መቻል ማለት ነው። ሶ በተቻላችሁ መጠን ሰዓታችሁን ፊክስ አድርጋችሁ ታይማችሁን የማይረቡ ነገሮች የሚያጠፉባችሁ ከሆነ በዚህ መንገድ ኢፌክቲቭሊ ታይማችሁንና የእንቅልፍ ሩቲናችሁንም ቼንጅ ልታደርጉ ትችላላችሁ ማለት ነው። በአራተኝነት ደግሞ ብዙ ሰው ሳያስተውል ወይም ላይፉ ላይ ሳያስተውል እየኖረ ያለው ነገር ምን መሰላችሁ? በአራተኝነት ኦቨር ቲንኪንግ። ያ ማለት በጣም የማሰማ ነገሩን በጣም የማሰብ
ያ ማለት የሆነ ነገር አስባችሁ ያንን ነገር ሳታደርጉት እያደረጋችሁ እንደሆነ ማሰብ ማለት ነው። ሶ እንደዚህ ስታደርጉ ብሬናችሁ ላይ ዶፓሚን የሚባል ክሬቲን ይመነጫል ማለት ነው። ያ ማለት እናንተ ሃፒነስ ትሆናላችሁ ማለት ነው፣ ወይም እያደረጋችሁ እንደሆነ እና ሃፒነስ ትሆናላችሁ። ሶ ከዚህ ነገር እንዴት ልንወጣ እንችላለን የሚለውን ደግሞ ሳወራ ከዚህ ነገር የምትወጡት ጀስት ይሄም ኢሹ እንደ ፕሮክራስቲኔሽን ሆኖ ግን የሚለየው ኦቨርቲንኪንግ ከምታስቡት በላይ ላይፋችሁን ከሚጎዱት ነገሮች አንዱ ነው። አብዛኞቻችሁ እዚህ ጋር ልትኖሩ ትችላላችሁ። ኦራይት የሆነ ነገር ስታስቡ የሆነ ነገር ስታቅዱ የሚሆኑ ይችላል። አይ ዶንት ኖ ስታስቡ በተቻላችሁ መጠን ያን ነገር አፕላይ ለማድረግ ሞክሩ። ምንም ይሁን ኦራይት ምንም ይሁን ጀስት ዝም ብላችሁ ያን ነገር ትራይ አድርጉት። የሆነ ጊዜ ላይ ላይክ ያን ነገር ስላደረጋችሁ ብቻ ራሳችሁን ማመስገን ትጀምራላችሁ። ኦራይት ሶ ስለዚህ ስለ ኦቨርቲንኪንግ ሞር ዲፕ ዳውን ማወቅ የምትፈልጉ ከሆነ ወይም በዲቴል ማወቅ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝና ዲፕ ዳውን አድርጌ በኔክስት ቪዲዮዎች ሰራላችኋለሁ ማለት ነው። የተለያዩ ሪሰርቾችን በመጠቀም እና የሚያስፈልጉትን ነገሮች ሞር ሪሶርስብል በሆነ መንገድ አቀርብላችኋለሁ ማለት ነው። አይ ሆፕ ይህ ቪዲዮ የሆነ ቫሊዩ እንደሰጣችሁ እና ላይፋችሁ ላይ ደግሞ ተጠቅማችሁበት እኔን እንደምታመሰግኑኝ አልጠራጠርም። ይሄ ቪዲዮ ከተመቻችሁ ፕሊዝ ይህንን ቪዲዮ ላይክ አድርጉት። ይህንን ቻናል ደግሞ በተሻላችሁ መጠን ሰብስክራይብ እና በሌላ ፓወርፉል በሆኑ ከላይፍ ከተገናኙ እና ከሰልፍ ጋር ከተገናኙ ነገሮች ከፊትነስ ጋር የሚገናኙ ነገሮችን ይዤላችሁ ስለምመጣ ይህንን ቻናል ላይክ እና ሰብስክራይብ በማድረግ አፕሮች ልታደርጉ ይችላላችሁ የሀገር ልጆች። በሌላ በፓወርፉል ቪዲዮዎች እስከምንገናኝ ድረስ ገና ቆዩልኝ።